ይስጥልኝ እንደምን አላችሁ ውድ የስራና ክህሎት ማዕከል ዩቲዩብ ቻናል ተከታታዮች፣ ሰላምና ጤና ፍቅርና አንድነት ለእናንተ፣ ሰላም ፍቅርና አንድነት ለሀገራችን ይሁን። ስራና ክህሎት ዩቲዩብ ቻናል ስኬታማ ስራ ፈጣሪ ወይም ስኬታማ የንግድ ሰው ለመፍጠር እየተጋ ያለ ቻናል ነው። የተለያዩ ስኬታማ የሚያደርጉ የንግድ ስራ ፈጠራ ሀሳቦችና የስራ መስኮችን ያስተዋውቃል። በመሆኑም ቻናሉን ሰብስክራይብ በማድረግ እንድትከታተሉ አሳስባለሁ። ከተመቻችሁ ሼር እና ላይክ ያድርጉት። ወደ ዛሬ ገለጻ ስገባ የዛሬው የገለጻ ርዕስ የሚሆነው የገንዘብ ፍሰት መዝገብ አዘገጃጀት ነው። የዚህ መዝገብ ዓላማ ስለ ድርጅቱ ገቢ፣ ጥሬ ብርና ወጪ ጥሬ ብር መረጃን ማቅረብ ነው። በማንኛውም ወር ወይም ሩብ ዓመት የወጪ ገንዘብ ፍሰት ከገቢ ገንዘብ ፍሰት ከበለጠ የድርጅቱ ለዚህ ጊዜ የሚሆን ተጨማሪ ገንዘብ ማግኘት እንዳለበት የሚያመላክት መዝገብ ነው። የገንዘብ ፍሰቱ በተጨማሪም በማሽኖችና በመሳሪያዎቹ ላይ የጥሬ ገንዘብ አቅርቦት መኖሩን ማመላከት አለበት። የገንዘብ መግለጫ ለማዘጋጀት አስፈላጊ የሆነ ማስረጃ ሊኖረን ይገባል ማለት ነው። የገንዘብ ፍሰት መግለጫው ለአንድ ሂሳብ ዘመን በድርጅቱ የሚገኘውን ጥሬ ገንዘብና በስራ ለመዋለ ንዋይ ፍሰት እንዲሁም በፋይናንስ እንቅስቃሴ የሚጠቀመው ጥሬ ገንዘብ ያሳያል። የገንዘብ ፍሰት በሶስት ደረጃዎች እናየዋለን። አንደኛው ከስራ እንቅስቃሴ የሚገኝ ፍሰት አለ። ሁለተኛው ከመዋለ ንዋይ ፍሰት የሚገኝ የገንዘብ ፍሰት አለ። ሶስተኛው የፋይናንስና እንቅስቃሴ ፍሰት የሚያሳይ መግለጫ ነው። ፍሰቱ መከፋፈሉ ውሳኔ ለሚወስኑ አካላቶች ድርጅቱን እንዴት ገንዘብ እንደሚያገኝና እንዲጠቀም ግንዛቤ ለመስጠት እንዲሁም ውሳኔውን ለሚወስኑ አካላቶች የወደፊት የገንዘብ ፍሰት እንዲገምቱም የሚያግዝ ነው ማለት ነው። ስለዚህ ወደ እያንዳንዳቸው ገብተን ስናይ በዝርዝር መጀመሪያው ከስራ እንቅስቃሴ የሚገኝ ገንዘብ ፍሰት ነው። ድርጅቱ በቀጣይነት ከሚያካሄደው የስራ እንቅስቃሴ የሚገኝ ነው። ይህም የስራ እንቅስቃሴ ድርጅቱ ለሚያገኘው ትርፍ ድርሻውን የሚወስድ ነው። የስራ እንቅስቃሴው ለግብርና ድርጅቶች በተለይ የስራ እንቅስቃሴ ሁሌም የሚካሄደው አገልግሎት በማቅረብ የሚታወቅ ነው። ከዚህ የሚገኝ ገንዘብ ከደንበኞች የሚሰበሰብ ብር ማለት ነው። ከወለድ የሚገኝ ገቢና ከሌሎች የስራ እንቅስቃሴዎችም የምናገኛቸው ገንዘቦች ከስራ እንቅስቃሴ የሚገኝ የገንዘብ ፍሰት ነው ማለት ነው። ሁለተኛው ከመዋለ ንዋይ ፍሰት የሚገኝ የገንዘብ ፍሰት ነው። ይህ የሁለቱም አይነት ማለትም የመዋለ ንዋይና የስራ እንቅስቃሴ ማለት ከስራ እንቅስቃሴና ከፋይናንስ እንቅስቃሴን አጣምሮ የሚይዝ ፍሰት ነው። ይህ ፍሰት እንቅስቃሴ ቋሚ ንብረቶችን በሩብ በመግዛትና በመሸጥ በጥሬ ገንዘብ ላይ የሚኖረው ለውጥ ያሳያል ማለት ነው። ሶስተኛው የፋይናንስ እንቅስቃሴ ነው። በገንዘብ ፍሰት መዝገብ ይህ ክፍል ገንዘብ በመበደርና መልሶ መክፈልን የሚያሳይ ነው። ለምሳሌ ይህ ክፍል የባለቤቶች ማለትም የድርጅቱን ባለቤቶች የአጋርን ወይም ደግሞ የሸሪክን ካፒታል መዋጮን የብድርንና የትርፍ ክፍያንም ያጠቃልላል ማለት ነው። ይህ የፋይናንስ እንቅስቃሴ የሚይዛቸው የገንዘብ ፍሰቶች ናቸው ማለት ነው። የገንዘብ ፍሰት በምናዘጋጅበት ጊዜ ልናውቃቸው የሚገቡ ነገሮች አሉ። እነዚህም አንደኛው ለአቅራቢዎችና ሰራተኞች የተከፈለበት መዝገብ አለ። ሁለተኛው ወደ ድርጅቱ የሚገባውን የገንዘብ ፍሰት ገቢ ወይም ሽያጭ የሚያሳይ አለ። ሶስተኛው የአንድ ክፍለ ጊዜ ገቢና ወጪ መዝገብ ወይም የሀብትና ዕዳ ማሳያ መዝገብ ናቸው ማለት ነው። አንድ ክፍለ ጊዜ ማለት አንድ የምርት ዘመን ወይም ደግሞ ድርጅታችን በሚሰጣቸው አገልግሎቶች አንድ በሚሰጣቸው የአገልግሎት ዘመኖች የሚያሳይ ማለት ነው። በእያንዳንዳቸው የገንዘብ ፍሰቶች በእያንዳንዳቸው ስናያቸው ለምሳሌ የስራ እንቅስቃሴ ፍሰት አንደኛው ከደንበኞች የሚሰበሰበውን ከወለድ የሚገኘውን ገቢ፣ ከስራ ከራሱ እንቅስቃሴ የሚገኘውን ገቢ፣ ለአቅራቢዎች ክፍያ የሚፈጸመው፣ ለሰራተኞች ክፍያ የሚፈጸመውን የወለዱን ክፍያ፣ የገቢ ግብር ክፍያና ሌሎች የጥሬ ገንዘብ ክፍያዎችን በስራ እንቅስቃሴ ክፍያዎች እንመድባቸዋለን ማለት ነው። ሁለተኛው የመዋለ ንዋይ ፍሰት እንቅስቃሴ ነው። ይህ እንቅስቃሴ ከምድር የሚሰበሰበው የማምረቻ መሳሪያዎች ሽያጮች፣ የወጪ ገንዘብ ፍሰቶች፣ የመዋለ ንዋይ የፍሰት እንቅስቃሴዎች፣ የማምረቻ መሳሪያዎች ግዢ፣ የመሳሪያዎች አጠቃላይ መሳሪያዎች በድርጅት ውስጥ ያሉ መሳሪያዎች ግዢዎች በመዋለ ንዋይ ፍሰት የሚጠቃሉ ናቸው ማለት ነው። ሌላኛው እና ሶስተኛው የፋይናንስ እንቅስቃሴ ነው። የፋይናንስ እንቅስቃሴ የባለቤት ወይም የሸሪክ ካፒታል መዋጮውን፣ የፋይናንስ እንቅስቃሴውን አጠቃላዩን የዋና ብድር ክፍያዎች እና የትርፍ ክፍያዎችን የሚይዝ ናቸው ማለት። ስለዚህ ሶስቱን ዘርዝረን ስናያቸው በዚህ መሰረት የሚገለጹ ናቸው ማለት ነው። ሌላኛው የሂሳብ መዛግብት አዘገጃጀት ናቸው። የሂሳብ መዝገቦች እንግዲህ በድርጅታችን ውስጥ አስፈላጊ ናቸው ማለት ነው። ድርጅቱ እየሰራ ያለውን ኪሳራ ውስጥ ነው ያለ ወይስ ደግሞ ትርፋማ ነው ለማለት የሂሳብ መዛግብቶችን አዘጋጅቶ መከታተል ተገቢ ነው ማለት ነው። የሂሳብ መዛግብት አዘገጃጀት በሂሳብ መዝገብ አያያዝ ሂደት የመጨረሻው ደረጃ ነው። ነገር ግን ደግሞ ምን እንደሚፈጠር ለመረዳት የሂሳብ መዝገብ አያያዝን ማጥናት ተገቢ ነጥብ ነው። የሂሳብ መዛግብት ስለ አንድ ድርጅት የፋይናንስ ሁኔታ ጥርት ያለ መግለጫ የሚሰጡ ናቸው።
የሂሳብ መዛግብት በግብርና ስራ ለምሳሌ ስናየው ማለት ነው በግብርና ስራ ለተሰማሩ የድርጅት ባለቤቶች ጠቃሚ መሳሪያ ነው። ምክንያቱም ይህን የፋይናንስ መረጃ በማደራጀት በመተንተን እና በመተርጎም በድርጅቱ ውስጥ ምን እየተካሄደ እንደሆነ እንዲያውቁ ይረዳቸዋል ማለት ነው። የሂሳብ መዛግብት ትክክለኛና ተቀባይነት ያለው መግለጫ ሲሆን የሚዘጋጀውም በትርፍ በፋይናንስ አቅም በተወሰኑ መረጃዎች ላይ በመመርኮዝ የፋይናንሱን ጤናማነት ለማሳየት ነው ማለት ነው። የፋይናንስ ጤነኛ ማለት ፋይናንሱ ያለው እንቅስቃሴ ወጥ የሆነ እንቅስቃሴ ወደ ትርፋማ ጉዞ እየተጓዘ ነው ወይስ ደግሞ ኪሳራ ውስጥ ነው ያለ የሚለውን ነገር ለማሳየት ማለት ነው። ስለዚህ ኪሳራ ውስጥ ከሌለና ትርፋማ ሆኖ እየቀጠለ ወጥ ህይወት እያስመዘገበ የሚሄድ ከሆነ ስለዚህ ድርጅት ጤነኛ ድርጅት ነው ማለት ነው። በሶስቱም በስፋት የምንጠቀምባቸው የሂሳብ መዛግብት አንደኛው የገቢና ወጪ መዝገብ ነው። የገቢና ወጪ መዝገብ በአንድ በተወሰነ ጊዜ ውስጥ ያለን አንድ ድርጅት የኢኮኖሚ አፈጻጸም ያሳያል። የሀብትና ዕዳ መግለጫ መዝገብ የአንድ ድርጅት የኢኮኖሚ ሀብት እና በዚህ ሀብት ላይ መብት ወይም ጥያቄ ያላቸው ባለድርሻዎች በተወሰነ ጊዜ ውስጥ አጠቃሎ የሚያሳይ መዝገብ ነው ማለት ነው። ሁለተኛው የሀብትና ዕዳ መግለጫ ነው። የሀብትና ዕዳ መግለጫ ወይም ደግሞ የሀብትና ዕዳ መዝገብ ነው ማለት ነው። የአንድን ድርጅት በተወሰነ ጊዜ ውስጥ ያለውን የፋይናንስ አቋም በአጭሩ ይገልጻል። የድርጅትን ሀብትን፣ ዕዳን እና ካፒታልንም ያሳያል። የሀብትና ዕዳ መዝገብ ሁልጊዜም እኩል መሆን አለበት። ይህ ማለት ዕዳና ካፒታል አንድ ላይ ተደምረው ከድርጅቱ አጠቃላይ ሀብት ጋር ሁልጊዜም እኩል መሆን አለባቸው። ዕዳን ከአጠቃላይ ሀብት ላይ ስንቀንስ የምናገኘው የባለቤቱን መዋጮ ወይም ደግሞ ካፒታል ነው ማለት ነው። የገንዘብ ፍሰት መዝገብ ሶስተኛው የገንዘብ ፍሰት መዝገብ ነው። የድርጅቱን የገንዘብ ምንጭ እና አጠቃቀም ያሳያል። ይህ መዝገብ የገንዘብ ብድርና መልሶን ዕዳን የመክፈል የካፒታል ዝውውርንና የጥሬ ገንዘብ አቅማችንን እንዲለወጥ የሚያደርጉ ምክንያቶችን የሚያጠቃልል ሆኖ ድርጅቱን እንዴት ጥሬ ገንዘብ እንደሚያገኝና እንደሚጠቀም ያስረዳል። የገንዘብ ፍሰት መዝገብ በሁለት የሀብትና ዕዳ መግለጫ ቀናቶች መካከል የሚከሰተውን የገንዘብ ለውጥ እንደሚያሳይ የሚዘጋጅ ነው። የገቢና ወጪ መዝገብ በአንድ በተወሰነ ጊዜ ውስጥ ስለ ድርጅቱ የሂሳብ መረጃዎች የሚመዘግብበት እና በዚሁ ጊዜ ውስጥ ድርጅቱ እያተረፈ ይሁን እየከሰረ የሚነግረን መዝገብ ነው። የሚመዘገበው የሂሳብ መረጃ ሽያጭን ወይም ደግሞ ገቢ እንዲሁም ወጪ የሚያጠቃልል ይሆናል ማለት ነው። የገቢና ወጪ መዝገብ በአንድ በተወሰነ ጊዜ ውስጥ ሁሉንም የሚገኙ ገቢዎችና የወጡ ወጪዎችን በአጭሩ በማጠቃለል በዚሁ ክፍለ ጊዜ ድርጅቱ እያተረፈ ወይም እየከሰረ መሆኑን ይነግረናል። የገቢና ወጪ መዝገብ እንደ የሀብትና ዕዳ መዝገብ የአንድ የተወሰነ ጊዜ የሚያሳይ ሳይሆን በሂሳብ ዘመን ውስጥ ያሉትን ሁሉንም እንቅስቃሴዎች ያሳያል። የሂሳብ ዘመን ስንል በገቢና ወጪ መዝገብ የሚሸፈነውን ጊዜ ማለታችን ነው። በአጠቃላይ የሂሳብ ዘመን ማለት አንድ ዓመት ወይንም አንድ ወር ሊሆን ይችላል። ስለዚህ ይህን ስናይ የዚህን የገቢና ወጪ መዝገብን ስናይ ትርፋማ ነው ወይስ አይደለም ብለን ስናሰላ የተጣራ ገቢ እኩል ነው ከድርጅቱ የተሸጠ ምርት ወይም ሽያጭ ሲቀነስ ለዚያ ለማምረት ያወጣ ነው ወጪ ይሆናል ማለት ነው። ይህ የሚያሳየን የተጣራ ገቢን የምናገኝበት ማለት ነው። ስለዚህ እዚህ ላይ ያለውን መልሱ የምናገኘው መልስ አዎንታዊ ከሆነ ወይም ደግሞ ፖዘቲቭ ከሆነ ድርጅቱ ቀጥተኛ ወደ ትርፋማ መንገድ እየተጓዘ መሆን ያሳያል ማለት ነው። ኔጌቲቭ ከሆነ ግን ኪሳራ ውስጥ እያለን ስለሆነ መፍትሄዎች ልናበጅ ይገባል ማለት ነው። ከገቢና ወጪ መዝገብ ላይ ልናይ የምንችላቸው ሽያጭ መጨመሩና መቀነሱ ማየት እንችላለን። ወጪ መጨመሩና መቀነሱ ማየት እንችላለን። ትርፍ መጨመሩና መቀነሱ እናያለን። ይህ መረጃ ካለን እርምጃ ለመውሰድ ቀላል ነው። ከበፊቱ የበለጠ ርቀት በመሄድ መሸጥ ወይም ዋጋ ማስተካከል፣ የምንሰጠውን አገልግሎት አይነት የተለያየ ማድረግ፣ ወጪ በጣም እየጨመረ ከመጣ የስራ እንቅስቃሴ ሂደታችንን መከታተልና ወጪን መቀነስ ነው ማለት ነው። ስለዚህ የዛሬ ገለጻ እስከዚህ ላይ ያበቃል። ምናልባትም አስተያየት ወይም ደግሞ ኮሜንት ሰጡ ከሆነ ኮሜንት ላይ ገብታችሁ ልትሰጡኝ ትችላላችሁ ማለት ነው። አመሰግናለሁ። ሰላም ነው።